ሰው እንዴት ብሩን ከፍሎ ወደ ሞት ይሄዳል? በምስሉ ላይ የምትመለከቷት ልጅ ዛሬ አተናታል። በጣም ነው ያዘንኩት። ለአመታት ሳውዲ ላይ ሰርታለች፣ እየሰራችም ነበር። ኢቃማ ለማውጣት ብላ በየመን በኩል ስትሄድ በአሳዛኝ ሁኔታ ከዚህ ዓለም በሞት ተለይታለች እና በጣም ያሳዝናል። ሰው እንዴት ኢቃማን ከነፍሱ በላይ ያደርጋል? ያውም ደግሞ ሴት ልጅ ሆኖ። በቃ እህቶቼ ይቅርባችሁ። ይህንን ሁሉ አመት ኖራችሁ ምንም ያልተቀየረው ካሁን በኋላ ኢቃማ ይዛችሁ ምን ሊቀየር ነው እንዴ? ለአረብ ሀገር እኮ አሉ ብዙ ሀገሮች። በቃ ሌላ እድል ሞክሩ። ካልሆነ እንኳን ተይዛችሁ እንኳን ከገባችሁ እስካላችሁ ድረስ ስሩ፣ ሰበቡን አድርሱ። ከዛ በኋላ ግን በቃ ካልሆነ ራሱ ሌላ ሀገር አለ፣ የተሻለ ሀገር አለ እና እንደዚህ አይነት ሪስክ አትውሰዱ። ልጅ እኔ በጣም ነው ያሳዘነችኝ። ከአይምሮ ልትጠፋ አልቻለችም። ገና ወጣት ለግላጋ ልጅ። የምር በጣም ያሳዝናል። በቃ እህቶች የራሳችሁን ጠብቁ። እንደዚህ አይነት ሪስክ ያለው ነገር አትውሰዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ አንድ አሳዛኝ ሁኔታ ይዤላችሁ መጥቻለሁ። ቪዲዮ ላይክ ሼር አድርጉ። እንግዲህ ከመግቢያው እንዲያሰማኋችሁ በጣም በሚያሳዝን ሁኔታ ብዙ ወንድሞቻችንን ብዙ እህቶቻችንን እያጣን ነው ማለት ነው። በተለይ ሳውዲ አረቢያ ብዙ ሰው እየበላ ነው አለው እና እህት ወንድሞች እውነት ለመናገር አንዳንድ ጊዜ ሰርተን ለመለወጥ ሀገራችንን ተሰድተን እንመጣለን። እንደማንም በእንደሞ ሀገባን ደግመን ደሞ ኢቃማ ለማንጣት እያሉ ብዙ ወንድሞቻችን ብዙ እህቶቻችን በባህር ሲሄዱ ባህር እየተገለበጠ በደንበር በጥይት ብዙ ወንድሞቻችን እያለቁ ነው። እንግዲህ ይቺ ልጅ ብዙ አመታት ሰርታለች ከዚህ ሀገር። አሁን እንግዲህ ህጋዊ ሊሆን ብላ ኢቃማ ልታመጣ ስትመለስ ነው ሞተ የሚባለው ማለት ነው። እና በጣም ያሳዝናል። እኔ የሚያሳዝነኝ ነገር አንዳንድ ጊዜ እዚህ ሀገር ብዙ አመት ሰርታችሁ የኖራችሁ እህቶች ማለት ነው፣ ብዙ አመት ስትሰሩ የኖራችሁ። ለማንኛውም ቪዲዮ ላይክ አድርጉት ለብዙዎች እንዲደርስ፣ ላይክም ሼርም አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ብዙ አመት ከሳውዲ አረቢያ ሰርታችሁ 10 አመት በላይ ያላለፈላችሁን እንግዲህ ወደ ኢትዮጵያ ሄዳችሁ ኢቃማ አንጥታችሁ እስኪ አንድ ሴት ልጅ ሳውዲ አረቢያ ላይ ብዙም ግርማት ታበዛ ከሆነ በዚህ ይዘለ ያሆነ በቀር ስራዋን ሰርታ ከቤቷ ረፍት አርጋ ስትመለስ ምናምን ብዙም አይደለም። ለወንድ ልጅ ነው እንጂ ኢቃማ ማለት ነው። እኔ ወንዶችንም እየገደፍኩ አይደለም፣ ግን ወላሂ ነው የምላችሁ ወደ ኢትዮጵያ ስከዱ 7000 8000 ትፈጃላችሁ። 7000 ብር አሁን ላይ ለመሄጃ ብቻ። ከዛ ኢቃማውን 10 ምናምን ሺህ በሉ እስከ 14 እስከ 15 ሺህ 14 እና 15 ሺህ ብትፈጁ እንግዲህ ወደ 22 ሺህ ይሆናል። አዛ ላይ ማውጣጫ ምናምን አለ አንዳንድ ነገር ወዲያም በሉት ማለት ነው። ከ1 ሚሊዮን በላይ አጥፍታችሁ ነው የምትመለሱት። ከዛ ደግሞ ያንን ብር ለማግኘት አመት 2 አመት ትሰራላችሁ። ሁለተኛ ሶስተኛ ማወቅ ያለባችሁ ሳውዲ አረቢያ ኢቃማ ያለውና ኢቃማ የሌለው አንድ አይደለም። ኢቃማ ያለው ለነገው ህይወቱ እያስተካከለ ነው የሚኖረው። ያኔ ኢቃማ የሌለው ይቅርታና ማለት ነው። ኢቃማ ግን ያወጡ ሰዎች ግብር አለባቸው። ኢቃማ ዝም ብሎ አውጥቶ በነፃነት መሄድ የለም። በአመት ግብር አለው። በዛ ላይ ስራ እንፈታል። በዛ ላይ የራስ የሚባል ነገር አለ። በጣም ከባድ ነው ሳውዲ ላይ ማለት ነው። በተለይ እንደዚህ ተጠልበው በጠለብ ካልሆነ በቀር በራሳቸው በውጭ መጥተው የራሳቸው ስራ ከሌላቸው ኢቃማ ማሳደሻው አመት ነው፣ ወዲያው ነው የሚደርሰው። ስራ መፍታት አለ። በዛ ላይ ደግሞ ወደ የመን ሂደው በደንበር የሚያልቁ ወላሂ በጣም ያሳዝኑኛል። ለምን የሰው ልጅ ሰርቶ ወልቅንስ ሀገሩ ቦታም ሆነ ቤቱን አቁሞ ለጁ ሰርቶ መንቀሳቀሻውን ይዞ ወደ ሀገሩ ለምን አይንቀሳቀስም? ሀገራችን እኮ ሰላም አጣ እንጂ በጣም ምርጥ መኖሪያ ነው። ገንዘብ ላለው ስራ መንቀሳቀሻ ላለው ከተማ ላይ እውነት ከየትም ሀገር በሉት ሀገራችን አይሞቅ አይቀዘቅዝ፣ በቃ ሰላም አየር ያለው ሀገራችን ነው። ነገር ግን በሰላሙ ሁኔታ እና ገንዘብ በማጣት ሁኔታ ነው ወደ ሰው ሀገር ወደ መሰደት እንትን ያልነው ማለት ነው። ነገር ግን እኔ አንድ ነገር እምላችሁ ዛሬ ላይ ወደ ሰው ሀገር እንደገና ደግሞ በየመን ተመለሰን ኢቃማ እናመጣል ብላችሁ ከማሰብ እስከ ሰራችሁ ስሩ። ከተያዛችሁ ደግሞ ስደት ሆነ ወደ ሌላ ሀገር ደግሞ እኮ መሰደት እንችላለን፣ ያውም በህጋዊ
ስደት ከሆነ 1 ሚሊዮን ምናምን ብር ከፍላችሁ ሞትን ሻርን ብላችሁ ወደ ሀገር ተመለሳችሁ። ከዛው ሞት ሲመጣ ተውት፣ እናንተስ ሞታችሁ። ግን የእናትና የአባት ሀዘን መቼም አያወጣም። ልጁን 15 ዓመት ሳያይ ኑሮ አንድ አባት እንግዲህ 10 ዓመት ሳያይ ኑሮ ዛሬ ላይ ወደ ሀገር ልትገባ እንግዲህ ገማ ልታወጣ ሞተች ሲባል ወላሂ በጣም የሚያሳዝነው። ብዙ ዓመት ስለፋ የኖረበት ገንዘብ ብዙ ዓመት ስላቅጥለት የኖረ በአንድ የገደል ሲገባ ያሳዝናሉ። ምንም ሳታርፍ እንደተንከለከለኝ ማለት ነው። እኔ በበኩሌ ወላሂ ሴት እህቶቻችንን ጭራሽ አታስቡት በዚህ። አንዳንድ ጊዜ ደግሞ ስከዱ በደንበርም ተይዛችሁ ልትያዙ ትችላላችሁ፣ እስር ቤት ትገባላችሁ። ወንድም በሉት ምን በሉት እርዚቃችሁ ሲያልቅ ብቻ ለቀነስ ተይዛችሁ ወደ ሀገራችሁ ብትከዱ አንድ ነገር ነው። ግን በዚህ ስከዱ ብትያዙ እስር ቤት ብትገቡ መቼም ቢሆን ጸጸቱ አይወጣላችሁም። ራሱ በዚህ ሞት ቢመጣ የቤተሰብ ጸጸት መቼም አይወጣለትም እና እንደ አይነት ነገር አትድገሙት። ብዙ ጊዜ ወንድሞቻችን ያለቁት ከኢትዮጵያ ወደ የመን ስንመጣ፣ የመን እንግዲህ የምታውቁ ታውቁታላችሁ። ስንመጣ እንግዲህ በቅርብ ወቅት የመጣችሁ ካላችሁ ከ2 ዓመት በፊት እንግዲህ እንዴት ነበር አመጣጡ? በጣም ከባድ ነበር እውነት ለመናገር ማለት ነው። ብዙ ወንድሞቻችን እያለቁ ብዙዎቻችን በጥይት ማለት ነው። እንግዲህ አጋጣሚ ሲተኮስ አብዛኛውን ሰው ይመታዋል። አጋጣሚ እንግዲህ ድንገት ማለት ነው። ምክንያቱም እንግዲህ ደንበር ላይ ጫት የሚገባበት አሽሽ የሚገባበት የተለያየ ኮንትሮ ነገሮች የሚገቡበት ነው እና በዛ የተነሳ እንግዲህ ጠባቂዎቹ ኮንትሮ ነው እንጂ ስለ ሰው ምን አሰባቸው? ዝም ብለው ነው የሚተኩሱት። ህገወጥ ነገር ሊገባ ሆነ ዝም ብለው ምታ ነው የሚሉት እና እህት ወንድሞቼ ዙሮ ስትመለሱም ልክ እንደዚህ ሆኖ የምትመለሱት በመሪ ነው የምትመለሱት እንጂ ቀጥታ መኪና ብድግ አድርጎ የሚወስድ የለም። በሚሸዋር ነው የምትመለሱት። ደንበሩን የምትቆርጡት በዛው በመሪ ቆርጣችሁ ደንበሩን ነው የመን የምትገቡት። የምን አገባችሁ በኋላ ነው እንግዲህ ገና ወደ ሀገራችሁ እና ራሳችሁን ጠብቁ። ሰርታችሁ ልክ የያዛችሁን ይዛችሁ ወደ ሀገራችሁ ግቡ። ለቤተሰብና ለልጆቻችሁ ኑሩላቸው። ራሳችሁን አረብ ሀገር ስደፉ ኑራችሁ የለፋችሁበትን እንኳን በሀገራችሁ ቁጭ ብላችሁ አነሰም አደገም የመቼም አንድ ሰው ከአንድ እንጀራ በላይ በልቶ አይኖርም እና ከቤታችሁ አረፍ ብላችሁ ቤተሰብ ጋራ ትንሽ ማሳለፍ አንድ ነገር ነው። ያው ቀጧና ቀጠር ቢሆንም ግን በእንዲህ አይነት የማሟሟት በጣም ያስጠላል እና ሁላችንም ልብ ብለን ቤተሰቦቻችንን ወንድሞቻችንን መምከር ያለብን ይመስለኛል። በተለይ ሴቶች እውነት ይቅርባችሁ። በየመን ሄዳችሁ ያመጣችሁት ኢቃማ ጠንቀር ብሎ አይቀር። ሰርታችሁ ልቅንስ ለዓላማችሁ ጣሩ። ሰርተን ነገ ጧት ሀገራችን ገብተን ምን ከፍተን በሀገራችን እንኖራለን ምን እንሰራል ብላችሁ ከዚህው አስባችሁ ከኖራችሁ ድጋሚም አትሰደቱም እና በያላችሁበት ሰላማችሁ ይብዛ። ባይ ባይ። መልካም ጊዜ